ለኢየሱስ ዋጋ ሲከፈል። ላለፉት ዓመታት ወንጌል ቅብብሎሽ ነው እያልን ብዙ ጊዜ ቢገባንም ባይገባንም ስንሰብክበት ኖረናል። ቅብብሎሽነቱ ግን ለሰበካና በጸሎት ቤት ተቀምጠን ጌታን ለማምለክ ብቻ እንደሆነ የምንረዳ ጥቂት አይደለንም። በእርግጥ ወንጌል ቅብብሎሽ ነው። ይሁን እንጂ ቅብብሎሽነቱ ደግሞ ስለ ወንጌል መከራ መቀበልን፣ መሰደድን፣ መገረፍን ያለፉ በህይወት ዋጋ መክፈልም እንዳለ ቸል አንበለው። የቀደሙት አባቶች ስላመኑበት ወንጌል ሲሉ ቤት ንብረታቸውን ጥለው ተሰደዋል። ስለ ጌታ ሲሉ በመጋዝ ተሰንጥቀዋል። በአናብስት ጉድጓድ ተጥለዋል። በዘይት ተቀቅለው በሰይፍ ተገድለው እስኪሞቱ ተደብድበዋል። መዘባበቻ ሆነው ለእኛ አስተላለፉልን። በዘመናችንም ብዙ ቅዱሳን ዋጋ እየከፈሉ አሉ። ከዚህ ቀደም በኤልሻዳይ መጽሔታችን የገለጽነው ያስነበብናችሁ ታሪክ የነ ወንድም ዮሐንስ፣ አማም ሁሴን፣ የጣሂር የሊያ ማክዶናልድ ኮኬን ነጋዴ የነበረችው አንድሪያና ኒኮላይ ጣሂር፣ የታሊባኑ ታጋይ የህንዷ ሂናባት በህይወቷ እያለች ስለ እምነቷ በእሳት አቃጥለው የገደሏትን አስነብበናችሁ ነበር። ዛሬ ደግሞ በሀገራችን ከወደ ጎጃሙ ክፍለ ሀገር ፍኖተ ሰላም በእሳት ስለተቃጠለችው የእምነት አርበኛ ታሪክ ይዘንላችሁ ቀርበናል። ትዕግስት አላመረው በሲሼልስ ሬዲዮ ጣቢያ በምስክርነቷ ከሰጠችውና ከሰማነው አቀነባብረን እንዲህ አቅርበናል። ታሪኳን ራሷ ስትገልጽልን እንዲህ ትተርክልናለች። በእምነቴ ስርዓትና ህግን አክብረው ለመኖር ከሚጥሩ የኦርቶዶክስ ቤተክርስቲያን አማኞች መሃል አንዷ ነበርኩ። በዚህ እምነት ውስጥ በነበርኩበት ጊዜ ጽድቅን ለማድረግ ከቤተሰቤ ከማየው ሁኔታ ጽድቅን የመፈጸም ይመስለኝ ነበር። ሮብና አርብ ውዳዴን በመጾም ከሕፃንነቴ ጀምሬ ቁርባን ወስድ ነበር። ይሁን እንጂ እያደኩና ነፍስ ሳውቅ የዘላለም ህይወት ወራሽ እንዳልሆንኩ ይገባኝ ጀመር። አንድ ጊዜ የ11ኛ ክፍል ተማሪ ሆኜ የካቶሊክ እምነት ተከታይ የሆነች እኔ ወዳለሁበት አካባቢ ስትመጣ ጓደኛዬ እንድትሆን በማሰብ ተቀራረበን። ይህች እህት የምትነግረኝ የእግዚአብሔር የጌታ ምስክርነቶችን ሁሉ እንደ ተረት ይመስለኝ ነበር ስትመሰክርልኝ። በዚህ ሁኔታ ሳለን እኔ የጌታን መንገድ እንደምፈልግ፣ መንገዱን የሚያሳየኝ ቢኖር ልከተለው እንደምፈልግ ነግራት ነበር። እርሷም መጽሐፍ ቅዱስ ባነብና ፈለጉን ብከተል በዚያ እንደማገኝ ገለጸችልኝ። ስለዚህም በነገረችኝ መንገድ መጽሐፍ ቅዱስን እያነበብኩ ለልቤ የገባኝና ደስ ያለኝን ክፍል በማስመር አነብ ጀመር። በዚህ ጊዜ ልጅቷ ካለንበት ቦታ ተመልሳ ሄደችና ተለያየን። ይህ ሲሆን አንዲት ሌላ ጌታን የምታውቅ እህት አግኝቼ ስለ ጌታ በደንብ ታስረዳኝ ጀመር። ስሟም ፀሐይ መንግስቱ ይባላል። ቦታው ፍኖተ ሰላም ጎጃም ክፍለ ሀገር ነበር። ይህች እህትና ሌሎች ቅዱሳን በሳምንት 2 ቀን ጊዜ ወስነውልኝ የደህንነት ትምህርት ያስተምሩኝ ነበር። ሁኔታዎቹ ከቤተሰብ በኩል ከቤት ወጥቶ መዟዟር ለእኔ ቀላል አልነበረም። ይሁን እንጂ በወቅቱ የ12ኛ ክፍል ተማሪ ስለነበርኩ ሜካፕ ክላስ ስለነበረኝ በዚህ ያመካኘው የመጽሐፍ ቅዱስ ትምህርት ክትትል ወስድ ነበር። ጊዜው በእኛ ሀገር ፍኖተ ሰላም የክርስትና እምነት ወይም ፕሮቴስታንት ብዙ የተስፋፋበት ወቅት አልነበረም። 1980 ዓመተ ምህረት ሆኖም ግን በእኔ ቤት በድብቅ ነው እያደረኩት ያልኩትን እምነቴን እንዴት እንደሰሙ ሳላውቅ ብዙ ክትትልና ቁጥጥር ያደርጉ ጀመር። በብዙ ምክርም ከእምነቴ ሊለዩኝ ሞክረው ነበር። ነገሩ ለእኔ ከባድ ቢሆንም እኔ ግን በእምነቴ ጌታ እየረዳኝ ጸናሁ። ማትሪክ ከተፈተንን በኋላ መንግስት የመሰረተ ትምህርት ዘመቻ በተማሪዎች ላይ አዋጅ አውጆ ስለነበር በዚህች እህት አብረን ዘመትን። በዘመቻ ቦታ የጥምቀት ትምህርት አስተማረችኝ። መሰረተ ትምህርት ዘመቻ
በዚያ ከተገናኘናቸው ቅዱሳን ጋር ስለ አገልግሎት ጌታን እንዴት ማገልገል እንደሚገባን ይጸለይ ነበርና እኔም 2 ጸሎቶችን ጸለይኩ። አንደኛ ጌታን ማገልገል እንደምፈልግ፣ ሁለተኛ ደግሞ በተባለው ሀገር ጎጃም ውስጥ በዚያ 1 ለ1 ዓመት ላገኘሁት ሰው የገባኝን የጌታን ነገር ስለ ፍቅሩ ስለ ቸርነቱ ልመሰክር ተመኘው። በዚያ ደግሞ አክስቶቼ ስላሉ በእነሱ ውስጥ ሆኜ ልመሰክር እግዚአብሔር ዕድል እንዲሰጠኝ አጥብቄ ጸልይ ነበር። ይህ በእንዲህ ያለ ከመሰረተ ትምህርት ዘመቻ ተመለስንና የማትሪክ ውጤቴ ለዩኒቨርሲቲ የሚያስገባኝ ስላልነበረ መምህራን ማሰልጠኛ ኮሌጅ እንድገባ ቤተሰቦች ያማከሩኝ። ያ ጊዜ የደርግ መንግስት ዘመን ስለነበረ ደርግ ደግሞ ሃይማኖትን የሚፈቅድ አልነበረም። የመምህራን ማሰልጠኛ ለመግባት ደግሞ ብዙ ጥያቄዎቼ በሃይማኖት ዙሪያ ስለነበረ እምነቴን የሚያስክደኝ ስለመሰለኝ ዶክመንቴን መልሼ ወሰድኩና መፈተኑን ተውኩት። ከዚያ በኋላ መስከረም 12 ቀን ሐሙስ ከምሽቱ 12 ሰዓት ሲሆን የእንጀራ አባቴ ጠራኝና የመጨረሻ ጥያቄ ጠየቀኝ። እንዲህም አለኝ፣ ትዕግስት፣ እስከ ዛሬ ድረስ ብዙ መክረንሻል። ራስሽን አስተካክለሽ ወደ ቀደመው እምነትሽ ኦርቶዶክስ ቤተክርስቲያን እንድትመለሺ ከኛም ጋር ተስማምተሽ እንድትኖሪ በተደጋጋሚ መክረንሻል። አንቺ ልትሰሚን ልትመለሽም አልፈለግሽም። ስለዚህ ዛሬ ለመጨረሻ ጊዜ ውሳኔሽን ማወቅ እፈልጋለሁ አለኝ። መልሶ ደግሞ አንቺ ለልጆቻችን ጥሩ አርአያ ትሆኚልናለሽና እነሱም ያንቺን ፈለግ ተከትለው ጥሩ ልጆች ይሆናሉ ብለን ተስፋ የምናደርግሽ ልጃችን ነሽ። አንቺ ግን እንዲህ ባለ ወራዳና የተበላሸ እምነት እያለሽ ልጆቻችን አንቺ በምትሄጂበት መንገድ እንዲሄዱ አንፈልግም። ስለዚህ ዛሬ መጨረሻ ውሳኔሽን ንገሪን፣ ማወቅ እፈልጋለሁ። ከዚህ ቀደም ጴንጤ የሆኑ ሰዎች ኑሯቸው ተበላሽቶ አሟሟታቸው እንኳን ተበላሽቶ የከፋ የሆኑ ሰዎችን እኛ እናውቃለን። ምናልባት አንቺ ልጅ ስለሆንሽ ላይገባሽ ይችላል አለኝ። በእርግጥ በክርስትና ሕይወት ስደትን መከራም እንዳለ ሰምቻለሁ። ለኔ አሁን የቀረበልኝ ጥያቄ ምርጫ ያለው ነበር። ራስሽን አስተካክለሽ ጥፋተኛ መሆንሽን አምነሽ ቀይረሽ ከኛ ጋር ለመኖር ከፈለግሽ መልካም፣ አለበለዚያ ግን እምቢ የምትይ ከሆነ ዛሬ ወይም ነገ ጠዋት ቤቴን ለቀሽ መውጣት አለብሽ አለኝ። በእኔ ላይ የተወሰነው ውሳኔ ከባድ ሆነብኝ። አንደኛ እኔ የቤት ልጅ ነኝ፣ ከቤት ወጥቼ አላውቅም። ስለዚህ ሰው ከቤት ወጥቶ እንዴት መኖር ይችላል የሚል ፍርሃት ውስጤን ረበሸው። ሁለተኛም ሴትነቴና ልጅ መሆኔ ብዙ ችግር መንገላታት ይገጥመኝ ይሆናል ብዬ በማሰብ ልቤ ተረበሸ። ይህን ፍርሃት ያመጣልኝ ጭንቀት እያወረድኩ ሳለሁ የእግዚአብሔር ቃል በልቤ መጣልኝ። በሰው ፊት የሚመሰክርልኝ ሁሉ የሰው ልጅ ደግሞ በእግዚአብሔር ፊት ይመሰክርለታል፣ የሚክደኝ ደግሞ እንዲሁ የሚለው ሉቃስ 12:8 ላይ ያለውን ማለት ነው። ይህ ቃል ስሰማ ውስጤ በማላቀው ኃይልና ድፍረት ተሞልቼ አልተውም፣ በእምነት እቀጥላለሁ አልኩት። በዚህ ጊዜ በሰማው ቃል በጣም ተናደደ። ንዴቱን መቋቋም ስላልቻለ ወደ ውጭ ወጣ። ተመልሶ ገባና ከዚህ ቀደም መጽሐፍ ቅዱስ የሰጠኝ አንድ ቄስ ነበሩና ያ መጽሐፍ ይዞ በዚያ ምሽት ወደ ቤተክርስቲያን ሄዶ እንዳለውም ዛሬ ምሽት ወይም ነገ ጠዋት ቤቴን ልቀቂ አለኝ። ተመልሼም ወደ ቤቴ ሄድኩኝ። በዚያ ምሽት ቤት ውስጥ ኃይለኛ ሐዘን ሆነ። ውሳኔን ሲሰሙ ቤተሰቦቼም ሰምተው ታላቅ ሐዘን ወረደባቸው። ለቅሶ ቤት መሰለ። ተሰብስበው ያለቅሳሉ። ሰው የሞተ ይመስላል። ቤታችን በጠቅላላ የምንረግጠው የማልፍበት ሁሉ እስኪጠፋኝ ድረስ ፊቴን ማየት ጠሉ። ይህ ሁሉ ከመሆኑ በፊት ግን በቤተሰቦቼ ዘንድ የተወደድኩ ያልኳቸውን ሁሉ የሚሰሙኝ እጅግ የሚያከብሩኝ ልጅ ነበርኩ። አሁን ግን የሆነ ሽታው የሚያስጠላ አካባቢውን የበጠበጠ ነገር ያህል ነው የጠሉኝ። ራቁኝ፣ ሸሹኝ። እኔም በነጋታው አንዲት የምቀይራት ልብስ ብቻ ይዤ በጠዋት አያቶቼ ወደሚኖሩበት ወጣ ያለች ገጠር
ሸለቆማ ትባላለች። በዚያ በረሃ ብቻዬን እየሄድኩኝ ሳለሁ እንዲህ ብዬ ጸልይ ነበር። በመንገድ ጌታ ሆይ ከዚህ በኋላ በዚች ምድር ላይ መኖር አልፈልግም። ብትፈቅድስ ሕይወቴን ብትወስዳትና ወደ አንተ በመጣ ብቻ ነው የምፈልገው እያልኩ በዚያ የ1 ሰዓት መንገድ እያለቀስኩ መረር ብዬ እንባዬን ለጉድ እየወረደ በኃይለኛ ለቅሶ እሄድ ነበር። ካደርኩ በኋላ ደግሞ የት ነው የምኖረው፣ ወዴት ሄጄ ነው የምቀመጠው እያልኩ አሰላስል ነበር። አክስቴ በዚያ ጊዜ መስከረም 15 የቀለበቷ ቀን ነበርና ስነግራት አይዞሽ ከኔ ጋር ትኖሪያለሽ ብላ አጽናናችኝ። በዚህም ደስ ብሎኝ አማኑኤል በሚባል ከተማ መኖር ጀመርኩ። በዚያ ቦታ መኖር ስጀምር በተለያየ ጊዜ የተለያየ ጥያቄ ይቀርብልኛል። ምክንያቱም ከቤተሰብ ብዙም የራኩኝ ስላልነበርኩ የተለያየ ሰዎችን እየላኩ እምነቴን ማስተካከል እንዳለብኝ ይመክሩኝ ነበር። ይህ ብቻ ሳይሆን ያስጠጋችኝ አክስቴም ጭምር በእኔ ምክንያት ታላቅ ችግር ይወርድባት ነበር። አንቺ ነሽ ልጅቷን ተስፋ የሰጠሻትና እንረግምሻለን ይሏት ነበር ወላጆቿ። እሷም አክስቴ ከመቸገሯ ግራ ከመጋባቷ የተነሳ እባክሽ ምን አለ እሺ ብትያቸው፣ እምነት እኮ በልብ ነው፣ እሺ ትቻለሁ ብለሽ ለምን በልብሽ አታምኝም? እኔ ባንቺ ምክንያት ተሰቃየሁ፣ ለኔ ስትይ እባክሽ እሺ በይኝ ትለኝ ነበር። እኔም አንቺ በእኔ ምክንያት አትሰቃይ፣ እግዚአብሔር ለኔ መንገድ አለው፣ ደግሞም ተውኩኝ ብዬ ተናግሬ ማምለክ አልችልም አልኳት። በዚህ ቤት ስኖር ከማንም ሰው ጋር ህብረት የለኝም። ወገኖች መጥተው አይጎበኙኝም። እኔም ከእነርሱ ጋር መገናኘት አይፈቀድልኝም። ነገሩ ቢፈቀድልኝም በእኛ ሀገር ከስደቱ ኃይለኝነት የተነሳ ያሉት ጥቂት አማኞችም ተበታትነው ተራርቀው ነበር የሚኖሩት። መናፍስት በግልጽ የሚሰሩበት ሀገር ነው። ቅዱሳንም ቢኖሩ በደብረ ማርቆስ ውስጥ በ15 ቀን አንድ ጊዜ እየተገናኙ ይጸልዩ ነበር። በድብቅ እኔ በግሌ መጽሐፍ ቅዱስ አነባለሁ፣ ጸልያለሁ። አልፎ አልፎ ደግሞ አክስቴ ስትፈቅድልኝ የሲሼልስ ሬዲዮ አዳምጣለሁ። ተይ ስትለኝ እየተውኩኝ በዚህ አይነት ሁኔታ ለ9 ወር ያህል አብረን ነበረን። አሁን ሲገባኝ ያኔ በዘመቻ ፕሮግራም በነበርኩበት ጊዜ እግዚአብሔርን የጠየቅኩት ጥያቄ ነበር ተግባራዊ የሆነው። ስለዚህ ሳስበው ወደዚያ መሄድ የእግዚአብሔር ሐሳብ ነበር ማለት ነው። ይህ በእንደዚህ እንዳለ አንድ ጊዜ ብርድ መቶኝ ኃይለኛ ህመም ታምሜ ነበር። ከህመሜ የተነሳ ምግብ ስለማልወስድ ሰውነቴ እየቀነሰ መጥቷል። ከቤተሰቦቼ ቤት ከመውጣቴ በፊት ሌሊት በህልሜ አንድ ረዥም ህልም አይቼ ነበር። ነገር ግን ህልሙ ስለ ፈተና ነበር የመሰለኝ። ሌላም ህልም አይቼ ነበርና አሁን የትንሣኤን በዓል ስለነበር ወደ ቤተሰቦቼ ግድ መሄድ ቢኖርብኝም ልቤ ግን ፈራ። አልፈለኩም ነበር። አክስቴ መሄድ አለብሽ ብላ ስላስገደደችኝ ሄድኩኝ። ከዚህ ቀን በፊት ለገና በዓል ሄጄ ነበር። ዛሬ ግን ልቤ በታላቅ ፍርሃትና አልሄድም በሚል ስሜት ውስጥ ተሞልቶ ነበር። ለካስ አለማወቄ ያለመረዳቴ እንጂ እነሱ ቤተሰቦቼ እቅድ አውጥተው ተዘጋጅተው ነበር የጠሩኝ። እኔን ያሳደጉኝ አያቶቼ ስለነበሩ እኔ ደግሞ ለነሱ የተለየ ክብርና አክብሮት መውደድም እንዳለኝ ስለሚያውቁ እነርሱንም ጠርተው ነበር የጠበቁኝ። ሌሎችም የኦርቶዶክስ እምነት ሰዎችን ጠርተው የእንጀራ አባቴ ልጅ ከአዲስ አበባ የሚኖር አለ፣ እርሱንም ጠርተው ነበር። ከዚህ መሃል ይህን የማላውቀው የኦርቶዶክስ ሃይማኖት አበው አባል የሆነ ሰው ሆነው እያንዳንዳቸው ተራ በተራ አነጋገሩኝ። እኔ እንደናንተ 1 ዓመት ወይም 6 ወር ሳይሆን 4 ዓመት ሙሉ አይተን ነው የተውነውና አሁን እነ ዶክተር ብርሃኑና ተፈራ መጡ ብላችሁ ከጥንት የነበረውን እምነታችንን አንቀይርም፣ አንቺ ደግሞ ልጅ ስለሆንሽ ነው ወደዚህ እምነት የገባሽው፣ ስለዚህ ራስሽን አስተካክይ እያለ ብዙ መጥፎ ነገሮችን ይናገረኝ ነበር። ሁሉም ተራ በተራ አነጋግሩኝና በመጨረሻ ላይ ሐሳቤን እንድናገር ሲጠይቁኝ እኔ እስከዛሬ ስኖር እናንተ እንደምትሉት ክፉ ነገር አላየሁም። እግዚአብሔር አምላኬን ስከተለው መልካምነቱና ቸርነቱ እንጂ የከፋ ነገር በህይወት ያላየሁም። ሰላም የሚያሳጣኝ ነገር የለም።
ይልቅስ ከዚህ እምነት በፊት ሰላም አልነበረኝም። አሁን ግን የማያልፍ ሰላም በውስጤ አለ። ስለዚህ ይህንን አምላክ አመልከዋለሁ፣ አልተወውም አልኳቸው። መልሰው ሰዓት ወስነው አስቢበት ብለውኝ ተለያየን። በዚህ ሁኔታ የትንሣኤን በዓል አሳልፌ አክስቴ ወዳለችበት ገጠር ተመለስኩ። ያኔ የነበረው ሁኔታ ሳስታውስ ክርስቲያኖች በእኛ ሀገር ያሉት በመንገድ ሲገናኙ ሰላም አይባባሉም፣ እንደማትተዋወቅ ሰው ሆነህ ነው የምትተላለፈው የሚባለው ብዙ ነገር አለና እርሱን እየሰማው ነበር በመንገድ ላይ ሄድ የነበረው። ይህ በእንዲህ እያለ ያለማቋረጥ ለ3 ቀን ፈጽሜ ሰላም አጣሁ። መጸለይ እስከማልችል ድረስ እጨነቅ ነበር። ምክንያቱ አልገባኝም፣ ግን እጨነቃለሁ። ማክሰኞ ጾምና ጸሎት ይዤ ስጸልይ እውላለሁ። በዚህ ሁኔታ ላይ ሳለሁ የትልቁ አክስቴ ባለቤቱ ተቀይራ ወደ ደብረ ማርቆስ ሄዳለች። እኔ ያለሁት ከትንሿ አክስቴ ጋር ነው። እሱ ያለው የሚኖረው ከእኛ ጋር ነው። በምሳ ሰዓት ምሳውን ለመብላት ስለሚመጣ ቡና አዘጋጅቼ ምሳውን ሰጥቼ ከሄደልኝ በኋላ ጸሎቴን ልቀጥል ፈለኩ። ቅድም እንዳልኩት ውስጤ በታላቅ ፍርሃት ነው ያለውና ልጸልይ ሳስብ አክስቴ መታ ምን ሆነሽ ነው አንቺ እንደዚህ የሚያደርግሽ? የያዘሽ ሰይጣን ነው እንደዚህ የሚያደርግሽ እያለች እንደ ሁሉ ጊዜዋ ትቀልድ ጀመር። እንደ ቀልድ እያለች ጤና አዳም አምጥታ ታሸተኝ ጀመር። ሁለታችንም ተሳስቀን፣ እሷ ግን ቀልዱን ወደ ምር እየቀጠለችበት ሄደች። ትንሿ አክስቴ በዚህም አላበቃችም፣ የጎረቤት ሰዎች ጠራች። ከዚህ በፊት ለአንዲት እኔ የጌታ ነገር የመሰከርኩላት የዚች አክስቴ ጓደኛ አብራት መጣለች። ቀጥሎ ሌላው ሰው ተጠራ። እኔ አሞኝ ነበር የሰነበትኩትና ራሴን የምከላከልበት አቅም አልነበረም። ሁኔታው ጥሩ አልነበረምና ዛሬ እንደሚገድሉኝ አምኜ ጌታ ሆይ ዛሬ ወደ አንተ መምጫዬ ነውና ነፍሴን ተቀበላት ማለት ጀመርኩ። ከአካባቢያችን የተለያዩ ሰዎች ተጠርተው መጡ። የሥራ ጓደኞቿ፣ የኦርቶዶክስ አማኞች፣ ሌሎችም ተጠርተው ቤቱን ሞሉት። አንዲት ጠንቋይም ጭስ እያጨሰች አብራለች። ወዲያው ቤቱን ዘግተው አስረው ክፉኛ ይገርፉኝ ጀመር። የኦርቶዶክሱ ሰውዬ በግዕዝ እያነበቡ ምናምን እየረጩብኝ ነበር። በኋላ መስቀሉን አፌ ውስጥ አስገብተው እስከ ጉሮሮ ያደረሱት። ቋቅ ሲለኝ መስቀሉን በጥርሴ ነከስኩት። በዚያ ጊዜ አንድ ቃል ሰማሁ። ሲናገሩ የግዕዝ ቃል ነው። ትርጉሙ ባይገባኝም ኢየሱስ ክርስቶስ ለአጋንንት አለቃ ክቡር ዘቡኢ ገዛይ የሚል ነው። እኔም እየተገረምኩ ኢየሱስ ክርስቶስ ለአጋንንት ይገዛ ነው የሚሉት አልኩኝ። አፌ ውስጥ ያስገቡትን ውሃ ተፋለው። በመስቀሉ ጸጉሬን ይሞነጫጭሩታል። አልጋ ላይ አስተኝተው ብዙ ውሃ ሲያፈሱብኝ ከቆዩ በኋላ አውርደውኝ የአትክልት ማጠጫ ጎማ ይዘው ይገርፉኝ ቀጠለ። አሁንም የግርፋቱን ሁኔታ የምትመራቸው ያቺ ጠንቋይ ነበረች። እዚህ ምትዋት፣ እዚህ ጋር በሏት ትላቸዋለች። እነርሱም በእርሷ መሪነት ክፉኛ ይገርፉኛል። በዚህ ኃይለኛ ስቃይ ላይ ሳለው አንድ ራእይ ማየት ጀመርኩ። ያን ጊዜ ነፍሴ በማየው ራእይ ተወስጄ እነሱን እያደረጉኝ እንዳሉ አላውቅም ነበር። የማየው ራእይ ጌታ ኢየሱስ ክርስቶስ መስቀል ተሸክሞ ሲሄድ፣ ሲሰቃይ፣ ሲያንገላቱት፣ ሲገርፉት፣ ሲሰቀል፣ ሲሞት፣ ሲነሳ አየው ነበር። ትንሣኤውን ሳይ እኔ ምን እንደሆንኩ ሳላውቅ በኃይል ተሞልቼ ሃሌሉያ ጌታ ኢየሱስ ሞትን ድል አድርጎ ተነስቷል እያልኩ አስተኝተው ከሚገርፉኝ ቦታ ብድግ ብዬ በእጅ እያጨበጨብኩ ሐሴት አደርግ ነበር። በቤት ውስጥ ተሰብስበው የሚያሰቃዩኝ ሁሉ በሁኔታ የተደናግጠው ያዩኝ ጀመር። ሳያቸው በጣም የሚያስፈሩ የተለዩ ፍጥረቶች ሆነው ታዩኝ። በእርግጥ ሰው ሁሉ በፍጥረቱ ውብ ፍጡር ነው። ይሁን እንጂ ያ ውበት አይታይባቸውም። የሚያስደነግጥ የሚያስፈራ ፊት ገጽታ ነበራቸው። ያቺ ጠንቋይም በመገረም አቤት ያ ሁሉ ግርፋት ወዴት ደረሰ፣ እንዴት ችላ ልትቆም ቻለች በማለት ተደንቃ ትናገራለች። ቄሱም በዚህ መሃል ክርስቶስም እንዲህ ነበር የተገረፈው በማለት እንደገና ጀርባዬን ይገርፉኝ ጀመር። ከዚህ በኋላ ሁለቱን እጄንና ሁለቱን እግሬን አሰሩኝ።
በሁለቱ ጉልበቶቼ መካከለኛ ውፍረት ያለው እንጨት አስገብተው እንዲህ ይባባላሉ። አሁን እኮ እምቢ ያለችው ወደ ቀደመው እውነቷ ያልተመለሰችው እኮ የሚያስምሏቸው መሐላ ስላለ ነው እና መሐላውን የሚያረክሰው ጠላ ስለሆነ ጠላ አምጡልኝ አሉ። እንደተባለውም ጠላ መጣ። ይግቱኝ ጀመር። እነሱ በጋቱኝ መጠን ያስመልሰኝ ጀመር። ከዚህ በኋላ እንደተመቻቸው በመሬቱ እያንከባለሉ እያገላበጡ እንደፈለጉት ይገርፉኝ ጀመር። እጄ እግሬ ታስሯል። ያሻቸውን ሁሉ አደረጉኝ። በመጨረሻ የምሳ ሰዓት ደርሶ የአክስቴ ባል ለምሳ ወደ ቤት መጣ። ከዚህ በፊት ግን ቅድም ስዘል ሳመልክ በነበርኩበት ጊዜ በሩን ከፍቼ ልወጣ ስል እጄን ይዘው ነበር ያስቀመጡኝ። ከነሱ መሃል ዜና የተባለ ሰው ከዚህ በፊት ስለ ጌታ ተነጋግረን ተማምነን ነበርና አይ ዜና አንተም እንዴት አደርጋለህ ስለው እኔ ሰይጣን አለብኝ አለኝ። በዚህ ሁሉ የትልቁ አክስቴ ባል ለምሳ መጥቶ በሩን ስለተዘጋበት የጓሮ በር አስከፍቶ ገባና ለምንድነው እንደዚህ የምታደርጉት? ስለምንድነው እንዲህ የምታሰቃዩት? በማለት ጠየቃቸው። እነሱ ግን አይኛ እኮ ለእርሷ ብለን ነው የያዛት ክፉ መንፈስ ስለሆነ እንዲለቃት ብለን ነው ይሉታል። እሱም አሁን ፍቷት ብሎ ያስፈታኛል። ሰውነቴ በግርፋቱ በስራቱ ምክንያት ደክሞኝ ስለነበር መንቀሳቀስ አቃተኝ። ብቻ እንደምንም ብዬ ወደ ሌላው ክፍል ሄጄ አልጋ ላይ ተኛው። ያ ሁሉ ጠላ በላይ ላይ ነበርና ያፈሰሱት ጸጉሬ ልብሴ በስብሷል። ጋን ስር የተኛው ነበር የሚመስለው። ውሃ አምጥተውልኝ ጸጉሬን እያጠብኩ ሳለሁ አንድ ወንድም አለ። እዚህ አካባቢ ጠርተውት ይሁን ራሱ መጥቶ ብቻ አላውቅም ማታ መጣና በልግባና አድናት አሉት። እሱም ምን ሆናለች? ደግሞስ የሚያድን እግዚአብሔር ነው እንጂ አይደለሁም አላቸው። እነሱም መልሰው አየህ እኛ ሰይጣን እንደዚህ እየገረፍን ነው የምናስወጣው ሲሉት እሱ ደግሞ አይ የእግዚአብሔር ቃል ተጋረፉ ተደባደቡ ይላል እየተባባሉ ድርድር ጀመሩ። በሬቻ ይባላል ስሙ። አሁን የት እንዳለ አላውቅም። ስለዚህ አንተ ሄድና ጸልይልኝ እኔ መጸለይ አልቻልኩም አልኩት። እሱም እሺ ብሎ ሄደ። እኔም ጾም ጸሎት ላይ ነኝ፣ ደክሞኛል ተኛው። በዚህ ሁሉ አልፈን ምሽት የሰፈር ሰው ሁሉ ተሰብስቦ ተጠርቶ መጣ። የሰፈር ሰው አልቀረም። የአክስቴም ባል ከእነርሱ ጋር አበረ። እንደገና ማሰቃየት ጀመሩ። ተሰብስበው መደብደብ ጀመሩ። እንዳልኳችሁ ስለ ሁኔታዬ ለመጸለይ ብዬ ጾም ጨምሬበት ስለነበረ ሰውነቴ ደክሟል። በዚህ ሁሉ ላይ ደግሞ ከሴት አቅም በላይ በሆነ ተደብድቤ መላ ሰውነቴ ዝሏል። ተዝለፍልፍ ያለው አነባለሁ፣ አለቅሳለሁ፣ እጮሃለሁ እንጂ ለዚያ ሁሉ ህዝብ ተሰብስበው በጭካኔ ለሚገርፉኝ ዘመዶቼ ችዬ አቅም ኖሮኝ ለመከላከል ለማምለጥ አልችልም። ብቻ ጌታዬን በእንባ ማጸነዋለሁ። እንደዚህ ችዬ ተገርፌ ድኜ በህይወት ኖሬ ለመናገር ለመኖር ህይወት ዘርቼ ዳግም በምድር ላይ ኖራለሁ አላልኩም ነበር። በድብደባው መሃል ነፍሴ ከስጋዬ ስትለይ ያኔ አርፋለሁ። በዚያም ጌታዬን ፊት ለፊት አየዋለሁ ብዬ አስባለሁ። ያገላብጡኛል፣ ይቀጠቅጡኛል፣ ሁሉም ይጮሃሉ፣ ይሳደባሉ። እኔም ስቃዬ በስቶ ጮሃለሁ። ይህ በእንዲህ እያለ ከሰል አመጡ። እሳቱ ለአይን ያስፈራል። ብዙ ከሰል ላይ በላዩ እየጨመሩ ግሏል። መጀመሪያ ጉማ አምጥተው በከሰሉ ላይ አድርገው አጠኑኝ። በዚህ ጊዜ ጭሱ ሲያፍነኝ እንደምንም ብዬ በእጄ ማንደጃውን መትቼ ጣልኩት። ከሰሉ በመሬት ላይ ተደፋ። እንደገና ሌላ ብዙ ከሰል ጨምረው አመጡ። ማጠናቸውን ቀጠሉ። አሁንም ደፋሁት። ያን ጊዜ የአክስቴ ባል እጄን ጠምዝዞ ላይ ቁጭ አለብኝ። እሳቱን አስተካክሎ ቢላዋ በተለያየ አይነት ሌላ ነገር ሲያመጡ ከዚህ በፊት ከሆነብኝ ይልቅ ልቤ ይበልጥ ደነገጠ፣ ፈራ፣ ሆዴ ባባ፣ ተስፋ ቆረጥኩ። በቃ ዛሬ እንደ እንስሳ ሊያርዱኝ ነው፣ መሞቻዬ ነው አልኩ። እምነቴ ተናጋ፣ ተፈተነ።
እግዚአብሔር በዚህም ሁሉ መከራ ከእኔ ጋር አይደለም፣ ስለምከፍለው የእምነት ዋጋ ግድ የለውም፣ አልተቀበለኝም፣ ቸል ብሎኛል ማለት ነው ብዬ አሰብኩ። ተስፋ በቆረጠ ሁኔታ ውስጥ ሆኜ ተጨነኩኝ። በዚህ ሁሉ ቅድም ሲገርፉኝ ሲያሰቃዩኝ በነበረበት ጊዜ በሚሆንብኝ ሁሉ በውስጤ የሚሰማኝ ኃይለኛ ደስታ ድል ነበር። እኔም በዚህ በልጅነት ዕድሜ ለጌታ ዋጋ መክፈል መቻሌ ክብሬ ነው እያልኩኝ አስብ ነበር። አልፎ አልፎም ድርጊታቸውን ያሳዝኑኛል። በብዙ ግርፋት መከራ ኢየሱሴን ከልቤ ሊያወጡት አይችሉም። ለምን አይተውኝም እላለሁ። አሁን ግን ደነገጥኩ። እሳቱን እንደገና በደንብ አያያዙት። ከእነሱ መሃል አንድ ሰው ከጎረቤት ያለ ሰው ወደ እኔ መጥቶ ጉሮሮዬን አንቆ ያዘኝና በእሳቱ ላይ ከፊት ለፊቴ ጨመረኝ። ያን ጊዜ ፊቴ እሳት ሳይሆን አንድ የሆነ ጨካኝ የበረሃ ወሬ በጥርሱ ፊቴን እየቦጫጨቀ የሚበላኝ ያለ መሰለኝ። እንደ እብድ ጮኻለሁ፣ አለቅሳለሁ። ራሴን ከሚነደው እሳት ለማትረፍ በሴት አቅሜ እታገላለሁ፣ እፍጨረጨራለሁ። ይሁን እንጂ ላይ በጀርባዬ ላይ የተቀመጠብኝ ሰው ከኔ አቅም በላይ ስለነበረ ድካሜ ከንቱ ሆኖ የእሳቱ የከሰሉ ግለት ፊቴን አፍንጫዬን ይበላኝ ጀመር። ቆዳዬ ይሸታል፣ እሳቱ ይበላኛል። እኔ ጮኻለሁ፣ እነሱ ይሳደባሉ፣ ይጮኻሉ። እሳቱም ያለ ርህራሄ ከእነርሱ ጋር ተባብሮ ይበላኛል። ከዚህ ሁሉ በፊት ግን ሰውየው ጉሮሮዬን ያነቀኝ ሰው ሲይዘኝ በአፍንጫዬ እንደ ነስር ያለ ብዙ ደም ፈሰሰኝ። ደም እንደፈሰሰኝ ላሳየው ቢያዝንልኝ፣ ቢያተርፈኝ፣ ሊረዳኝ፣ ሊያስለቅሰኝ ቢችል ሆዱን ለማራራት አስቤ በእጄ ላክስቴ ባል ሳሳየው እርሱ ጭራሹኑ ገፈተረኝ። ከዚያ በኋላ በእሳቱ ላይ ጨመሩ። ጮኩኝ። የሚረዳኝ የሚራራልኝ አንዳች ሰው ሳጣ በሚበላኝ እሳት ላይ ሆኜ ወደ ግራ ጎኔ ዞርኩኝ። ራሴን ማለት ነው። ያው ነው። እሳቱ ያለ ርህራሄ የፊቴን ቆዳ ስጋዬን ይበላዋል። እንደገና ወደ ቀኝ ዞርኩ። ከሰሉን እሳቱን በተቃጠለውና በመቃጠል ባለው የአፍንጫዬን ስጋ እየነካሁት ማለት ነው። ምክንያቱ አንገቴ ተይዤ በእሳቱ መሃል ነኝና ትንሽ ከፍ ማለት እንኳን አልቻልኩም። በዚህ ጊዜ መቃጠሌን ሲያዩ ከእሳቱ አወጡኝና ቢላዋውን በእሳቱ ላይ ጨምረው እሳቱን ሲያርገበግቡበት ያ ቀደም ቢላዋ ብረት የነበረው ቢላዋ ፈጽሞ ወደ እሳትነት ተቀይሮ ከከሰሉ መለየት አልቻለም። ቀይ ከሰል መስሏል። በቃ አሁን አርደው ይገላግሉኛል አልኩኝ። በእርግጥ በህይወት እያለው እሳት ስጋዬን እየቦጨቀ ስቃዬን ከሚያበዛው አንድ የሆኑ በጋለ ቢላዋ አንገቴን ቆርጠውት ቢገላግሉኝ መልካም ነው አልኩኝ። ወዲህም ከእሳት ስቃይ አርፋለሁ፣ ወዲህም ደግሞ የናፈኩትን ጌታ ኢየሱሴን በክብር ዙፋኑ ላይ ሆኖ አየዋለሁ። በዚያም አብሬው ለዘላለም እኖራለሁ አልኩኝ። ይሁን እንጂ መልሰው በመሬት ላይ በጀርባዬ ላይ አስተኝተው ግንባሬን በዚያ በጋለው ቢላዋ ያቃጥሉኝ ጀመር። በዚህ ጊዜ ቄሶቼ ሌሎችም ተመልሰው መጡ። ያ ሁሉ ሲሆን ከምሽቱ 2 ሰዓት ተኩል ሆኖ ነበር። እኔን በዚያ በመሬት ጥለው እነሱ ተሰብስበው ብዙ ነገር ያወራሉ። እኔ ብቻዬን በዚያ ሁሉ ስቃይ የሚረዳኝ የሚያግዘኝ ሰው እንደ ሴትነቴ የሚራራልኝ አንድ ሰው አጥቼ በእንባ በብዙ ስቃይ ሆኜ ያነደደው ስጋዬ የተቃጠለው ፊቴ ከሰው ምስል ወጥቼ አፍንጫዬ፣ አይኔ፣ ግንባሬ ተደባልቆ መለየት አይችልም። እነሱ ግን ይህን ሁሉ መቃጠሌን፣ መንደዴን፣ መሰቃየቴን ከምንም ሳይቆጥሩት ይመካከራሉ። ራሴን መቆጣጠር አልችልም። በወደኩበት ሆኜ ሳለው ትተውኝ ወጡ። እኔም ተነስቼ ተኛው። ከዚህ ሁሉ በላይ የሚያስደንቀኝ ግን እንኳን የጋለ እሳት ፊትህን አቃጥሎ ይቅርና የክብሪት እንጨት ሲያቃጥልህ የሚሰማንን እናውቃለን። ከባድ ነው። ታዲያ የሚገርመኝ ጌታ እግዚአብሔር ከእኔ ጋር እንደነበረ ያወቅኩት በዚያ ሌሊት እያለች ስትረብሸን ታድራለች ብለው ሲያስቡ፣ እኔ ግን የት እንደወደኩ ሳላቅ ምን እንደነካኝ ሳላውቀው በከባድ እንቅልፍ ተኝቼ አደርኩ። ምናልባት ብዙ ስለተንገላታው ስለደከመኝ ይሆን እላለሁ። ብቻ ግን አላውቅም። ከባድ እንቅልፍ ወሰደኝ።
እኔም እነሱንም የሚያስገርም ደግሞ እሱ ነበር። በእነሱ ያለው ሐሳብ ነፍሴን ከስጋዬ ለመለየት ነው። በዚህም ደስ ይላቸዋል። በሞት ግድ አልነበራቸውም። ካደረጉት ነገር ጋር ስናስተያየው አምላኬ ግን አልፈቀደላቸውም። አሁን በአንደበቴ ልገልጸው የማልችለው ብዙ ነገር በስጋዬ ላይ አድርገዋል። ዘመዶቼ ደግሞ ሲታዩ በዚያ ጊዜ በእኔ ላይ በሚያደርጉት ነገር ሊያዝኑ ሊራሩ የሚችሉበት ራሳቸውን የሚቆጣጠሩበት ሁኔታ አልነበረም። ያ ክፉ በእኔ ላይ ሊያደርጉ የተቆጣጠራቸው ይመስለኛል። ጸጉሬ ተፈቶ ተዝረክርኳል። የነበረው እሳት ከጸጉሬ አልፎ ልብሴን ቤቱን የሚያቃጥል ነበር። ሲድራቅ ሚሳቅ አብድናጎም በእሳት ሲያልፉ የእሳቱ ሽታ የእሳት ቃጠሎ አልነካቸውም ይላል። እኔ ደግሞ የእሳቱ ምልክት በፊቴ ላይ አለ። ይሁን እንጂ እግዚአብሔር በእሳት ውስጥ ከኔ ጋር እንደነበር አይቼዋለሁ። እሱ ፈቅዶት የሆነ ነገር እንደነበር ይገባኛል። ምክንያቱም የእሳቱ ኃይል ቀላል አልነበረም። እንደዚህ አሁን እንደምናገረው ቀላል አልነበረም። ከባድ ነው። እሳት የነደደ ፍም ፊትን አቃጥሎ አለማጨማደድ፣ ሙሉ ለሙሉ በእሳት ላይ ተጥለ እንደታስበው ሳይሆን መጠነኛ የግማሽ ፊት መጎዳት ብቻ ሲታይ በእርግጥ የእግዚአብሔር ጣት ከኔ ጋር እንደነበረች አውቃለሁ። እንዴት ብንል እሳት የነካቸው ሰዎች ተቃጥለው ስጋቸው ተስቦ ሲያበላሻቸው እናያለን። የኔ ግን እንደዚህ አይደለም። ከዚያ በኋላ ሌሊቱ በዚህ ሁኔታ ተኝቼ ካደርኩ በኋላ ጠዋት ተነስተው ሲመለከቱኝ የፊቴን ቃጠሎ አይተው እጅግ ደነገጡ። ሰውነቴና ፊቱ ለየራሱ ሌላ አካል ሆነዋል። አብጧል። ደም ከፊቴ ሙሉ ለሙሉ ይፈሳል። አክስቴ ደንግጣ ማልቀስ ጀመረች። ይዘውኝ ወደ ጤና ጣቢያ ይወስዱኝ። ጤና ጣቢያ ሰራተኞችም ጉዳቴን አይተው ይህንን በእኛ ሕክምና የሚሆን ስላልሆነ ስለማንችለው ወደ ደብረ ማርቆስ ጤና ጣቢያ በሪፈር ተላኩኝ። እዛም ሲያዩኝ ደንግጠው አንችልም አሉ። ለሶስተኛ ጊዜ ወደ ደብረ ማርቆስ ሆስፒታል ተላኩኝ። ፊቴ አብጧል። ማንም ሰው ሊለየኝ ሊያውቀኝ የሚችል ሰው አልነበረም። ሆስፒታሉ ተቀብሎኝ ተኛው። በዚያ ሆስፒታል ተኝቼ ሳለው የእግዚአብሔር መንፈስ የኢዮብን ሕይወት ይተርክልኛል። በዚህ ሁኔታ ላይ ሳለው እኔ ከጌታ መንፈስ የተነሳ ምንም እንደማልሆን ይሰማኛል። ዘመዶቼ ግን የምተርፍ አልመሰላቸውም ነበር። በሆስፒታሉ ከነበሩ ሰራተኞች አንዷ አሁን እዚሁ አዲስ አበባ ነው ያለችው። ሲስተር ገነት የምትባል ከእረፍት ተመልሳ ስትመጣ በቃ ትዕግስት አፍንጫ የላትም ከንፈር የላትም እያለች በለቅሶ በሐዘን ሆና እየተንቀጠቀጠች ተነግራቸው ነበር። አባቴም በስራ ምክንያት ተቀይሮ ደጀን የሚል ሀገር ተቀይሮ ነበርና ስልክ ተደውሎለት ሲመጣ አይቶኝ ሊያውቀኝ አልቻለም። 2 ጊዜ ገብቶ ወጥቶ ስላላወቀኝ ሰዎች ነገረውት ነው የተመለሰው። ፊቴ አባብጦ ሙሉ ለሙሉ በፋሻ ተሸፍኗል። ሌላም አካላቴ ተሸፍኗል። መናገር አልችልም፣ መብላት አልችልም፣ ከንፈሬን እንኳን ማንቀሳቀስ አልችልም። በግሉኮስ ነው ያለሁት። መርፌ እንኳን የሚሰጠኝ በግሉኮስ ነው። ምክንያቱም በብዙ ግርፋትና ድብደባ አካላቴ በሙሉ ቁስል ስለነበረ መርፌ ችሎ ሊቀበል አይችልም። ለ11 ቀን ያህል በዚያ ከቆየሁ በኋላ ወላጆቼ ሰምተው መጥተው ካዩኝ በኋላ ወላጆቼ ወዳሉበት አካባቢ ወዳለው ሆስፒታል እንድታከም ፈልገው አስወጡኝ። በእርግጥ እነሱ ያሰቡት የሀበሻ መድኃኒት አድርገው እንዲያደክሙኝ ነበር። እኔም በሆስፒታሉ የነበረው የሕክምና ስቃይ በጣም በዝቶብኝ ስለነበር መውጣቱን በጣም ፈልጌው ነበር። ምክንያቱም ቁስሉ ያሰቃየኛል። መላ አካላቴ ስለተገረፈ ስለተቀጠቀጠ አባብጧል። ግሉኮስ ሲነቀል ሲደረግ ስቃይ ነው። ባበጠው በተቀጠቀጠው ስጋዬ ላይ ነበርና የግሉኮስ መርፌ ሲወጉኝ ኡኡ ነበር የምለው። ገና ሲመጡ ሳይ ሐኪሞች ሰውነቴን እንዳይነኩኝ ከመሳቀቅ የተነሳ ተጨማሪ ህመም ሆኖብኝ ነበር። ይህ ሁሉ ስቃይ ስለበረታብኝ መውጣቱን ፈለኩ። በዚህ ምክንያት ከወላጆቼ ቤት ሆኜ የሀበሻ መድኃኒት እየተደረገልኝ ስኖር ሳለው መላ አካሌ ቆስሎ ከስጋዬ ውስጥ እያየሁት ትል ይወጣል። ተላው።
በዚህ ሁሉ ሆኜ ቁስሉ መጠነኛ ለውጥ ማሳየት ሲጀምር የወላጆቼ ነፍስ አባት መጡና አነጋገሩኝ። ልጄ ሆይ አንቺ እግዚአብሔር ስለሚወድሽ አሁን ቀጥቶ ሊመልስሽ ነውና ወደ ቀደመው የወላጆችሽ እምነት ሃይማኖት ተመለሽ አሉኝ። ብዙ ነገር ተነጋገርን። በመጨረሻ ወገኖችን ነገርኳቸው፣ መልእክት ላኩላቸው። አንድ በዚያ ቦታ በጌታ ያሳደገን ወንድም ነበርና ተመለሺ ተጠመቂ እያሉኝ ነው ብዬ አማከርኩት። ይህ የሆነው ወላጆቼ በሌሉበት ቀን ወጥቼ ነበር። ከዚያ ወንድም ጋር ተቀጣጥረን የተነጋገርነው እሱም ሲመልስልኝ ከዚህ በኋላ ነፍሴ ወደ ኋላ በማፈግፈግ አትደሰትም ይላል እግዚአብሔር ቃል። ስለዚህ ምን ቀረሽ? ከዚህ በኋላ ምን ትፈሪያለሽ? ምን ትሰጊያለሽ? እሳቱን በላሹ፣ መከራውን ጠገብሹ። ስለዚህ ያለሽ እድል ቤቱን ታዩና ውጪ አለኝ። እኔም በዚህ ሐሳብ ተስማማው። ደስ አለኝና ወጣሁ። ወደ ደብረ ማርቆስ ተመልሼ ከአንዲት እህት ሄጄ እሱ የሚያስፈልገኝን እንደመቻችልኝ ነግሮኝ ነበርና ወደ ተባባልነው ስፍራ ለመሄድ መንገድ ስንጀምር አክስቶቼ አሁን እነሱ ተጨንቀዋል፣ ደንግጠዋል። በተለይም የአንዱ አክስቴ ባል የዚህ አካባቢ የጎጃም ተወላጅ ሰው ስላልሆነ ለራሱ እየፈራ ያለበት ጊዜ ነው። ያኔ በሆስፒታል ተኝቼ በነበርኩበት ጊዜ ስቃዬ ህመሜ መለስ ሲልልኝ ለሁሉም ለበደሉኝ ሁሉ አንድ በአንድ ጸልይላቸው ነበር። አባቴ እንዳይበቀላቸው፣ ከአባቴ አልፎ እግዚአብሔር አምላክ እንኳን እንዳይበቀላቸው ጸልይላቸው ነበር። እሱ ግን በታላቅ ጭንቀት ላይ ስለነበር የከፋ ሌላ ነገር አነጋገሩኝ። ማለትን ያደረጉኝን ነገር ሁሉ እንደነገሩት፣ አባቴን በሰማው እንዳዘነ፣ እንደተቆጣ፣ በእነሱ አደጋ በቀል ሊወሰድ እንደሚችል አስበው አስጠነቀቁኝ። እኔ ግን እንዳልተናገርኩ ለማስረዳት ሞከርኩ። በእርግጥም አልተናገርኩም ነበር። ይህ አልበቃ ብሎ አእምሮዬን የሚጎዳ ከባድ ነገር ያደርግና ይናገር ነበር። በተለይም አንድ ቀን እኔ በቤት ሳለሁ በሩን በኃይል ወርግዶ ሲገባ ስላየሁት ፈርቼ እግዚአብሔር ሆይ ዛሬ እዚህ ቤት ማደር አልፈልግም ብዬ ጸለይኩ። በተፈጥሮዬ የሰው ፊት ሲጠቁርብኝ ማየት አልችልም፣ ይከብደኛል። እግዚአብሔር ጻድቅ ነው። አንዲት እህት የዘመዳችን ባለቤት የሆነች አርማንዳ ዲ ግራንዴ የምትባል ክልስ ባለቤቷ አሁን በጌታ ነው። ያን ጊዜ ግን በታላቅ የመንግስት ፖለቲካ ቢሮ ኃላፊ የነበረው ሽባባይ ሂሩይ የምስራቅ ጎጃም አንደኛ ጸሐፊ የነበረ ሰው ነው። ሰው ላከችና ወደ ቤቷ አስወሰደችኝ። በዚህ ሁኔታ ለ4 ቀናት በእርሷ ቤት ቆየው። ይህ በእንዲህ እያለ አባቴ ወደ ባህር ዳር ስራ ለመወዳደር ይዞኝ ይሄዳል። በወቅቱ የነርሲንግ ኮርስ ስለመጣ እኔም ከልጅነቴ ጀምሬ ነርስ መሆን ወድ ስለነበር ለመመዝገብ ሲሄድ ፊቴንና የቀደመው ትራንስክሪፕቴ ላይ ያለው መልክ አይታይም። ምን ሆነሽ ነው? መቼ ነው እንደዚህ ሆንሽው? ወድቀሽ ነው ሲሉኝ አዎን አልኳቸው። ከዚያ በኋላ ሐኪሙ ካላየሽ አትመዘገቢም አሉኝ። ቀጠሮ ሰጥተውኝ ስቀርብ ልትመዘገቢ አትችይም፣ ኤፒለፕሲ የሚጥል በሽታ ሊሆን ይችላል አሉኝ። አይደለም ቢያስፈልግ ማስረጃ አመጣለሁ አልኳቸው። የምዝገባ ቀን ሊያልቅ 1 ቀን ነበር የቀረው። አትድከሚ ብለው ከፈተና አስቀርተውኝ ወደ ቤት የተመለስኩ። ያን ጊዜ ለመጀመሪያ ጊዜ መራር ሐዘን አዘንኩኝ። ወደ 2 ፌርማታ መራራ ለቅሶ እያለቀስኩ በእግሬ ሄድኩኝ። በጣም አዘንኩ። በፊቴ ምክንያት ስራም አላገኝም ወይ አልኩኝና እያዘንኩ ቤተሰቦቼ ወደሚኖሩበት ፍኖተ ሰላም ከተማ ሄድኩኝ። እዛ ሆኜ ጌታ ሆይ ከዚህ በኋላ አንተን በሰላም ሆኜ የማመልክበት ቦታ ውሰደኝ ብዬ አዘውትሬ መጸለይ ጀመርኩኝ። አንድ ጊዜ ተዘጋጅ ልትሄጂ ነው ተባልኩ። እኔም ደስ ብሎኝ አለኝ የምለውን ዕቃዬን ይዤ ተዘጋጀው። ወዴት እንደምሄድ አላውቅም፣ ግን እግዚአብሔር ጸሎቴን ሰማ ብዬ ስላሰብኩ ተዘጋጅቼ ተቀመጥኩ። ጌታን ባገኘው በ2 ዓመቴ አዲስ አበባ መጣሁ። በአባይ በረሃ ላይ ሆኜ ሳለሁ የእግዚአብሔር መንፈስ እንዲህ ይናገረኝ ነበር።
ከሀገርህ ከዘመዶችህ ተለይተህ ውጣ፣ እኔም እረዳሃለሁ የሚለውን ለአብርሃም የተናገረውን የእግዚአብሔር ቃል ለእኔ የሚናገረኝ ነበር። የአባይ በረሃ ለመውጣት 2 ሰዓት ይፈጃል። በእነዚያ ሰዓታት ሁሉ መንፈስ ቅዱስ በግልጽ ሲሰብክ ልዩ ነው ይሰብከኝ ይናገረኝ ነበርና እጅግ ደስ እያለኝ ወጣሁ። እናቴ በጥቁር አንበሳ ሆስፒታል አስገባችኝ። ሕክምና ተጀመረልኝ። ቁስሉ በአሁኑ ሰዓት መድረቅ ጀምሯል። ነገር ግን ጠባሳውን በሕክምና ለማንሳት ነበር የተደረገው። ከሕክምናው ሌላ ለ1 ዓመት መርፌ ተወጋው። 4 ጊዜ ኦፕራሲዮን ተደረገው። በዚህ ሁሉ በማልፈው ገጠመኞቼ ላይ ዕለት በዕለት አምላኬና ጌታዬ እግዚአብሔርን በእያንዳንዷ የህይወት እርምጃዎቼ የበለጠ እያወቅኩት፣ እየወደድኩት፣ እያከበርኩት ወደ እርሱ እየተጠጋሁ እንድኖር ያደርገኝ ነበር። ደስ የሚለው ነገር ደግሞ እሱ ነው። ወደድኩት፣ ተጠጋሁት፣ አፈቀርኩት፣ ለይቼ ያወቅኩት። ጌታ ይመስገን። በአሁኑ ጊዜ ሰው በዘመኑ ሊያየው፣ ሊደርሰው፣ ሊያገኘው፣ ሊኖረው የሚገባ ቦታና ስፍራ አድርሶኝ ብዙ ነገር ባርኮኝ ስራም አለኝ። አዲስ አበባ ከመጣሁም በኋላ የተለያዩ ትምህርቶችን እንደማር ጌታ ረድቶኛል። አሁን እግዚአብሔርን እየባረኩና እያገለገልኩ በሚተርፍ ባርኮት ለሌሎች በሚተርፍ ባርኮት ባርኮኝ በእግዚአብሔር ቤት አለሁ። ሁል ጊዜ አንድ አዘውትሬ የምጸልየው ጸሎት ነበረኝ። ጌታ ሆይ ስላንተ በሆነ ነገር ስለ ስምህ በተቀበልኩት ስደትና መከራ ፍሬ ላፈራ ፈልጋለሁና ደሜ በከንቱ ፈሶ ስጋዬም ትርጉም ለሌለው ነገር ተቃጥሎ አይቅር እል ነበር። ይህንን ጸሎቴን የሰማ እግዚአብሔር እኔ እንዳሰብኩት ደሜ በከንቱ ፈሶ አልቀረም። በዚህ ሁሉ እንኳንስ እኔ ከዘሬ ጌታን በማመን የመጀመሪያ ሰው ነኝ። ይሁን እንጂ ጌታ በአሁኑ ጊዜ ብዙዎችን እያገኛቸው ነው። ጌታንም እያመለኩ ይገኛሉ። አሁን የነገርኳችሁ ያክስቴ ባል በእሳቱ ላይ ጨመረኝ ማለት ነው። ከነ ቤተሰቡ ጌታን አግኝቷል። እህቴም ጌታን ታመልካለች፣ ታገለግላለች። ሌሎችም ዘመዶቼ ወደ ጌታ እየመጡ ነውና ጌታ በቤተሰቦቼ በዘሮቼ መሃል ገብቶ ብዙ እንደሚሰራ አምናለሁ። በህይወቴም የሚሰራው ብዙ ድንቅ ነገር እንዳለ አምናለሁ፣ እጠብቀዋለሁ። ጌታ ስለ ብዙ ጥበቃው፣ ምህረት፣ ቸርነቱ ስላደረገልኝ ነገር ጌታ ከእኔ ጋር ጉዳይ ስላለው እጅግ አድርጌ አመሰግነዋለሁ። ጌታ የተባረከ ይሁን። እህት ትዕግስት አላምረው፣ አንቺ በእምነትሽ ምክንያት ብዙ በሚያሰቅቅ ሁኔታ ስለ ጌታ ብለሽ ዋጋ ከፍለሽ አልፈሻል። ዛሬ በብዙ ቦታ አንቺ ያለፍሽበትን አይነት ሁኔታ ያለፉና እያለፉ ያሉት ቅዱሳን ሊኖሩ ይችላሉ። ይህንን ታሪክሽን ሲያነቡ በከተማ በገጠር በውጭ ሀገር ያሉት ቅዱሳን ሊደነቁ፣ ሊደነግጡ፣ ሊሸማቀቁ ይችላሉና አንቺ ካለፍሽበት ተነስተሽ ከእግዚአብሔር ቃል የምትነግሪያቸው፣ የምትመክሪያቸው፣ የምታጽናኛቸው ቃል ካለሽ በህይወቴ ከገጠመኞቹ ያየሁት ሰው ከእግዚአብሔር ጋር ቆሞ አይወድቅም። ሰው ሲወለድ ሲፈጠር ጀምሮ በህይወቱ ሊያልፍበት የተገባ ነገር አለ። ክርስትና እኔም እንደገባኝና እንደማውቀው ቀላል አይደለም። ውጣ ውረድ አለው፣ ምድረ በዳ ሸለቆ ተራራም አለው፣ ህመምም አለው። ይሄ ያለነው መንገድ ከእግዚአብሔር ጋር ቆመን በህይወታቸው የሚገጥማቸውን ነገር ሁሉ ጸንተው እንዲያልፉ እንዲኖሩ ከእግዚአብሔር ጋር ተስማምተው በገጠመኞቻቸው ሁሉ ይበልጥ ወደ ጌታ ተጠግተው ባመኑበት አምላክ ጸንተው እንዲቆሙ እመክራለሁ። በእርግጥ ጌታ ለቃሉና ለልጆቹ ታማኝ ነው። የሚያከብሩትንም ደግሞ ለማክበር ታማኝ ነው። ከገጠማቸው ከማንኛውም ነገር በላይ እግዚአብሔርን ማየት እንዲችሉ፣ በቃሉ እውነት መቆም እንድትችሉ፣ ደግሞም ሁል ጊዜ ጸጋን እየለመኑ እንዲኖሩ ነው የምመክራቸው። በክርስቶስ ኢየሱስ ያለውን መዳን እያወቁ ማትረፊያ እንደሆነ እያወቁ ግን እንደዚህ አይነት ከቤተሰብ ከህብረተሰቡ ሊደርስ ከሚችል መከራ ከመፍራት የተነሳ ክርስቶስን በልባቸው አምነው በአፋቸው የማይመሰክሩ ሰዎች አሉና ለነሱ ምን ትያለሽ? እንግዲህ እኔም እንደምለው የእግዚአብሔርም ቃል እንደሚመሰክረው
በሰዎች ፊት የሚክደኝ እኔም እክደዋለሁ ነው የምናምነው። አምላክና የታመንለት እምነት በየትኛው ደረጃ የሚያሳፍር አይደለም። እንደውም ዛሬ ያለው ሁኔታ እንዳለፈው የደርግ ስርዓት አይነት አማኞች ላይ መከራና ስደት የበዛበት አይደለም። ያኔ መከራ፣ ስደት፣ ተግዳሮት በውስጥም በውጭም ነበር። ዛሬ ምናልባት ነቀፋን በመፍራት የራስን ክብር በመፈለግ በማፈር እምነታችን በልባችን አድርገን ለምን አንኖርም ለሚሉ ወገኖች እኔ በግሌ መመስከራችን የተገባ እንደሆነ ነው የምመክረው። እምነታችን ደግሞ የሚታይ ስራ በመስራት የሚገለጽ እምነት ነው እንጂ የተሰወረ እምነት አይደለም። ሰዎች አይተው ሊያውቁት የሚችሉት ሕያው የሆነ ድምጽ ያለው ነው። ስለዚህ ነገሮችን አይተንና አስበን የምንሰውረው የምንደብቀው እምነት አይደለም። በአፋቸው በልባቸውም የበረታ የጸና እምነት እንዲኖራቸው ነው የምንመክራቸው። በመጨረሻ ልትናገሩ የምትፈልጊው ነገር ካለ እድሉን ልስጥሽ። በዚህ ባለፍኩበት መከራ ውስጥ ለዚህ ያበቁኝ ዘመዶቼ መሃል የአክስቴ ባል አንዱ ነው። ይህ ካደረገ በኋላ በአእምሮ ህመም ተይዞ ሆስፒታል ገብቶ ነበርና በዚያን ጊዜ ያለፈውን ድርጊት ሁሉ እንደ እግዚአብሔር ሰው ሆኜ ይቅርታን አድርጌላቸው በማናቸውም ላይ አደረሱብኝ በሚለው ነገር ላይ ቅሬታን ሳላሳድር ይቅርታን አድርጌ ነበር። የአክስቴ ባል ወደተኛበት ሆስፒታል ሄጄ ስጠይቀው እሱ እኔንና የተቃጠለውን ፊቴን ለማየት አይፈልግም ነበር። ከእኔ ይሸሻል፣ ካጠገቤ ይርቃል። እኔ ደግሞ ስለጠላኝ ይሆናል ብዬ ብዙ ጊዜ አስብና እጨነቅ ነበር። ተሽሎት ከሆስፒታል ከወጣ በኋላ ንስሐ ገብቶ ጌታን ከተቀበለ በኋላ ለ1 ዓመት ያህል ቆየ። እንደገና ከዓመት በኋላ አመመውና ተመለሰ። በሆስፒታል የነበሩት ሰዎች ራሱን ማስተካከል እንዳለበት በብዙ ምክር ይረዱት ነበርና ትንሽ ተሽሎት እንደገና ወጣ። መጀመሪያ እኔ በጥፋቴ ዝም ብዬ እንደገባ ሃይማኖት እንደቀየርኩ አድርገው ያስቡ ነበር። መራራ የሆኑ ክፉ ንግግሮችን በእኔ ላይ ይናገሩ ነበር። የአክስቴ ባል ተሽሎት ከወጣ በኋላ ክርስቲያኖች ሌሎችም ሰዎች መጥተው ሲያነጋግሩት እሱ ባደረገው ነገር በእኔ ላይ ለፈጸመው ክፉ ነገር እያሰበ አእምሮ እየጎዳው እንዳለ ይነግራቸው ጀመር። ያን ጊዜ ትዕግስትን ሳላውቅ ከሰዎች ጋር ሆኜ ያደረኳት ነገር ነው ለአእምሮ እረፍት የነሳው አለ። ከዚያ በኋላ እኔን ይቅርታ ጠየቀኝ። የኔን ፓስተር መጋቢ ድነቃቸውን ይቅርታ ጠየቀ። ከዚያ በኋላ እስከ ዛሬ ድረስ ድጋሚ ታሞ አያውቅም። ሌላው ወላጅ አባቴ በእኔ በልጁ ላይ በሆነው ነገር ላይ ተነስቶ እንዳይበቀላቸው እጸልይ ነበር። በእርግጥ ሁሉም እያንዳንዳቸው በህይወታቸው ላይ ጥሩ ያልሆነ ነገር ደርሶባቸዋል። እኔም በወቅቱ ለእያንዳንዳቸው በስማቸው ጠቅሼ የይቅርታ ደብዳቤ ጽፌላቸዋለሁ። በዚህ ሁኔታ ጎድታችሁኝ ነበረ። እኔ ግን የማመልከው አምላክ ይቅር ባይ ስለሆነ በብዙ ነገሬ ይቅርታና ምህረት ያደረገልኝ በመሆኑ እኔም ይቅርታ አድርጌላችኋለሁ እያልኩኝ ጽፌላቸዋለሁ። ይህ የሆነው በስንት ዓመተ ምህረት ነበር? በ1983 እና 1984። ትዕግስት አላምረው በአንድ ስፍራ ለአገልግሎት ተጠርቼ ስብከቴን ስሰብክ በጉባኤው መሃል ትዕግስት አላምረው እንዳለች የሁለተኛዋ አክስቷ ባለቤት ነግሮኝ ተገናኝተን ነበር። ከትዕግስት ጋር ስላሳለፈችበት ሁኔታ ብዙ አወራን። አሁንም ትዕግስት ይህንን ታሪኳን በመጽሔት ታትሞ ሊወጣ ፈቃደኛ አይደለችም። ዘመዶቿን በመፍራት ይልቁንም ይህን ያደረጋትን የአክስቷን ባለቤት አሁንም ህመሙ እንዳይነሳበት ከሚል ፍርሃት የተነሳ ትዕግስት በጊዜው የነበረችበትን ፊቷ ተቃጥሎ አብጦ በፋሻ ተሸፍኖ የነበረችበት፣ ሌላው ደግሞ ፊቷ እንዲሁ ሳይደን በያኔው እሳቱ ጠባሳ በጎዳው ቆዳዋ ለታሪኩ ተአማኒነት ጠይቂያት ነበር። ይሁን እንጂ እህታችን ትዕግስት አሁንም የምትፈራው ነገር አለ። በቤተሰብ መሃል መለያየትን፣ ቅሬታን እንዳይፈጠር ትፈራለች። ታሪኳን ያገኘሁት ከሲሼልስ ሬዲዮ በሰጠችው ቃለ መጠይቅ ነው። ሌላው አብሯት ከነበሩት አንዳንድ ሰዎችና ራሷ ስትመሰክር ከሰማሁት በማዋሃድ አቀነባብሬዋለሁ። ትዕግስት ዝምተኛ፣ ጌታን እጅግ የምትወድ የእንባ የጸሎት ሰው ነች። ያን የተቃጠለው ፊቷ ዛሬ በትንሹ አፍንጫዋና ከንፈሯ ሲታይ
በአገጯና በጉንጯ አካባቢ አልፎ አልፎ የሚታይ የተሰበሰበና የተቃጠለ ቆዳ ይታይባታል። የሚገርመው እግዚአብሔር የሰጣት ውበቷ ዛሬም አለ። እሳቱ ውበቷን አላጠፋውም። ቀይ ቆንጆ ነች። ጠባሳው ትኩር ብለው ካላዩት ብዙም አይታወቅም። አንድ ነገር መናገር እፈልጋለሁ። በኤልሻዳይ ያህዌ ንሲ ጋዜጣ በመጽሔት የተለያዩ ታሪኮችን፣ ምስክርነቶቻቸውን ስጽፍ ቆይቻለሁ። ጌታ በሕይወታቸው ያለፈባቸውን የቅዱሳንን ታሪክ ለማስነበብ ሳስብ የውጭ ሀገር መጽሔቶችንና ታሪኮችን መፈለጌ በሀገራችን የሚጻፍ የሚተረክ ጠፍቶ አይደለም። ጌታ እግዚአብሔር በምድራችን በሕዝባችን አልሰራም ማለት አይደለም። እንደውም በእኛ የሰራው ብዙ እምቅ ያልተገለጡ፣ ያልተጻፉ፣ ያልተዳሰሱ ታሪኮች አሉ። ይሁን እንጂ ያደግንበት ህብረተሰብ፣ ያለንበት ባህልና ስርዓት ታሪካችንን እንድንገልጽ፣ እንድንመሰክር እንቅፋት ይሆንብናል። ይህ ሊታረም ይገባል። በእኔና በትዕግስት መሃል ለ1 ሰዓት ተከራክረናል። የኔ ሐሳብ ታሪክ ነው የተፈጸመውና ታሪክሽ ሁሉ ለትውልድ ይተላለፍ፣ ይጻፍ ባይ ነኝ። ከዚህ በፊት በ4ቱ መጽሔቶቼ የተረኩትም ይህንን በማሰብ ነው። የሜሪ ዊሊያምስ፣ ኢማም ሁሴን፣ የሂና አባት ህንዳዊቷ በህይወት እያለች አቃጥለው የገደሉት ታሪክ ያስነበብናችሁ ታሪካቸው ስለተጻፈ ነው። የቀደሙት አባቶች ገድላቸው ተጽፎ በእሳት ስለመቃጠላቸው፣ በመጋዝ ስለመሰንጠቃቸው፣ በዘይት ቅቅላት ስለመሞታቸው ዕብራውያን ምዕራፍ 11 ከቁጥር 32 እስከ 40። ዛሬም በዘመናችን ስለ ኢየሱስ የከፈልነው ዋጋ መጻፍ፣ መተረክ፣ ለትውልድ መነበብ አለበት። ክብሩ ለጌታ፣ ለእኛ ደግሞ ትምህርት ይሆንልናል። ገዛኢ ዮሐንስ፣ ኤልሻዳይ ያህዌ ንሲ።